እኔ ጴንጤ የረገጠን ቦታ አረግጥም አዑዝ ቢላሂ ተወፍቱ ላይ ለላህ የምል ሴት ነበርኩ። ዛሬ ግን እኔ ስሜ ጀሚላ በሪሳ እባላለሁ። ስሜ ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ሙስሊም ነበርኩት። በዘሬም ክርስቲያን የሚባል ነገር አልነበረም። ሰውን የሚለውን ነገር የፈጠረው ኢየሱስ ግን ወደ እኔ መጥቷል። ክብር ለኢየሱስ ይሁን። እና ልጅ እያለሁ መስጊድ ሄደን ቁርአን ተምረን ጁስ ተምረን ስንመጣ ልጆች ሆነን ከ7 ዓመት ጀምሮ ነው ልጆች ቁርአን የሚማሩት በእስልምና። ሁሉ ጊዜ የሄደን ክርስቲያኖችን እናስጨንቃለን። ላኢላሃ ኢላላህ ነብዩ መሐመድ ረሱላህ ኢሳን ጀደንሱን እንነማያለን። ሄደን ሁሉ ጊዜ ነብዩ ስለ አላህ ትልቅነት ወይም በሃይማኖታቸው ስለነበረ ትልቅነትና ሌላ አምላክ እንደሌለ ኢየሱስ ክርስቶስ እሱ ሰው ነው እያለን ሳይኮሎጂካሊ የተጠቀሙበት መንገድ ነው። ኢየሱስ ትውልድ ላይ አይምሮ ላይ ኢየሱስ ሰው ነው፣ ነብዩ መሐመድ ግን አላህ ነው ወይም ደግሞ እግዚአብሔር ነው ሚሎን በዜማ አይነት ነው ሳይኮሎጂካሊ ትውልድ ላይ የተጠቀሙትና እሱን እያለን ሁሉ ጊዜ ቤተክርስቲያን በራይ የተተከለች ቤተክርስቲያን ነበረች። ከኛ ትንሽ ትርቃለች። ከተማ ነው ተወልጄ ያደግኩት፣ የገጠር ከተማ ማለት ነው። እንደናንተ የሰለጠነ ከተማ ውስጥ አይደለም የተወለድኩትና አንዳንድ ጊዜ አዲስ አበባና የትልቅ ከተማ ልጆች ስናገኝ እኔ እኮ የቦሌ ልጅ ነኝ ይላሉ። እኔ የገጠር ከተማ ልጅ ነኝ የተወለድኩትና ስንሄድ አፈር አንስተን እንደፋለን በመስኮት ማለት ነው። የሚጸልዩት ጥቂቶች ናቸው የሚጸልዩት፣ ቅዱሳን የሉም። በእነሱም እንረብሻቸዋለን። እነሱ ሲወጡ በተለሽ ድንጋይ አንስተን የሆነ ነገር አንስተን ጀርባቸው ላይ ነው የምንመታ። ምንም አይመስላቸው። ጴንጤ ቆይ ታደለን የድሮ ጴንጤ እንመታለን። ምንም ጌታ ይባረካቸው ነው የሚሉት። እየወረወረንባቸው ማለት ነው። ቡርሼ ይባላል በኦሮሞኛ። ቡርሼ ማለት ይሄ በቆሎን ከላዩ ላይ ቆረቆንዳ ጠፋብኝ። ቆረቆንዳ አንስተን ድንጋይ አንስተን እንመታቸዋለን። ግን ምንም እኔ ጴንጤ የረገጠን ቦታ አረግጥም አዑዝ ቢላሂ ተወፍቱ ላይ ለላህ የምል ሴት ነበርኩ። ዛሬ ግን የነገስታትን ንጉስ ተሸክሜ ምዞር ሰው ነኝ። ኢየሱስ ያድናል። ልጅ ሆነን የተዘራብን ዘር ሌላ ነበር እና ድሮ መሬት እንኳን አፈር ጴንጤ የረገጠበት ማረግጥ፣ ዛሬ ግን ይሄን ተሸክሜ ኢየሱስ ያድናል እላለሁ ሳላፍር ማለት ነው። ኢየሱስ ጌታ ነው እና ቅዱሳን እንደዛ እያደረገን ነበረን። እኔ አልወድም ካፍርን። ግን ከዕለታት አንድ ቀን መስጊድ ሄጄ ቁርአን ተምሬ ሲወጣ የእናቴና የአባቴ ቤት መካከል የአንድ ክርስቲያን የቅዱሳን ቤት አለ። እኔ ከመስጊድ ወጥቼ ወደ አክስቴ ቤት ሄድኩ። የዛ ከተማ ከንቲባ ናት አክስቴ። ከዛ ሲመለስ መዝሙር ሰማሁ። ኦሮሞኛ መዝሙር የገብታ ገለቶ ይባላል ዘማሪው። እጆሌ ዋቀዮ በጋ ብሊሰባተኒ ዲኔ ሲመርሴን አኖ ኬሰመራ ስንፍጤ ቱሬን የሮድራ ይላል እና መዝሙሩ ልጁ ከእስልምና ሃይማኖት ነው የመጣው ወደ ጌታና ይሄን መዝሙር የሱን ካሴት ሲሰማ የአባቴ ታናሽ ወንድም ዶክተር ነው አሁንና እሱ ድሮ ይዘፈን ስለነበረ ግጥም የተለያየ ነገር በፖለቲካ መድረክ በተለያየ ነገር የከተማውን ነገር ሲደረግ ይሄት ስለነበረ የሱ ዘፈን መስሎኝ ነው የሰማሁት። መዝሙር መስሎኝ አልሰማሁ፣ ጭንቅላቴ ውስጥ ገባ። ከዛ ቤት ገባውና እያለፍኩ የሰማሁት ነገር ቤት ገብቼ የመጅሊስ ቡና ተሰብስቦ ቡናን ሲያፈሉ እኔ ነኝ ከቤተሰብ ውስጥ የተመረጥኩት መጅሊስ ቡና ማፈላ። ከቤተሰቦቼ መካከል የሚወደድ ልጅ ነው የሚመረጠው እና መጅሊስ ቡና እኔ ነኝ ማፈለው። መጅሊስ ቡና ለማፍላት ቁጭ ባልኩበት ጫት ቱቱፍ እያሉ ይሰጣሉና እሷን ወስጃት ቡና አፈላላቸዋለሁና ከዛ መዝሙሩን ዘመርኩት። ዘፈን መስሎኝ መዝሙር መስሎኝ አይደለም። እዛ ውስጥ ግን ኢየሱስ የሚል ስም አለ። እኔ ኢየሱስን አላቅም፣ ኢሳን ነው ማቆ። ከዛ ካፊር ሆነሻል አለ ወንድሜ። ተነስቶ መታጎቴ መታኝ። ቤተሰብ በሙሉ ተረባረበብኝ። ለ23 ቀን ታሰርኩ ኢየሱስን ሳላቅ። ኢየሱስን ሳላምን ሳላቅ
ጌታን ሳልቀበል ለ23 ቀን እጄ ታስሮ የወንድሞቼና የቤተሰቤ እንጀራ ፍርፋሪ እየተሰጠኝ በገዛ አባቴና በእናቴ ቤት ውስጥ ስማችን አሰድበሻል፣ አስነቅፈሻል፣ በከተማችን አዋርደናሽ፣ በተከበርንበት ምድር አዋረደሽ። ለካ ኢየሱስ ለሱ ለካ መዋረድ ለካ ክብር ያመጣል። እና ምንም ሳላቅ ተሰቃየሁ። አሁን ሲገባኝ በዛን ሰዓት የሚያጽናንኝ እንኳን አንድ ሰው እንኳን የለኝም። አይዞሽ ሜቢ የጌታ ዓላማ አለብሽ ብሎ እንኳን የሚነግረኝ የለም። እና እኔ ደጋግሜ እላችኋለሁ እኔ አዑዙ ቢላሂ ተውፍቱ ለላ እያልኩ እኔ ሙስሊም ነኝ እያልኩ የተማርኩትን ቁርአን እየጠቀስኩላቸው እኔ ካፍራ አልኩም ከማንም ጋር አልዋልኩም እያልኩ እናዘዛለሁ ለነሱ። እውነት እላችኋለሁ ወላሂ ቢላሂ እላለሁ። ወፍ የለም፣ ምንም አይሰሙኝም። እኔ ሳላውቅ ለካ አውቆኛል፣ ሳልመርጥ ለካ መርጦኛል። ሳልወድ ወዶኛል ለካ እሱ ለካ እጁ ላይ ይዞኛል። እኔ አላወቅኩትም። ቤተሰቦቼ ሲጨክኑብኝ ሁሉ ጨካኝ ሲሆኑብኝ ለካ ጌታ ዓላማ ነበር በእኔ ህይወት። ከዛ በእልህ ተነስቼ ቸርቸርኩ ተደብቄ። ይርኩትና በጣም ትንሽዬ ቀዳዳ ነበረች። ቸርች ሲሄድ ትንሽ ክሊኒክ ነገር አለች፣ በሷ መሃል አልፌ ነው የሄድኩት። ገብቼ ረጅም መንገድ ሄጄ ቸርች ሄድኩ። ሲሄድ አንድ እናት አለች አረቄ ነጋዴ፣ ቸርች መጣች። ከሷም ጋር እኔም ገብቻለሁ። ጌታ ስትቀበሉ ሲባል እኔ ተወስጄ እንዲጸለይልኝ ሲሄድ